ዌልካም ቱ ቸርቲዩብ ቸርቲዩብ ነው። እንኳን ደህና መጣችሁ። ላይክ በማድረግ ጀምሩ። ዛሬ ደግሞ ስለ ፓርቲክል ሞዴል ኦፍ ማተር እናወራለን። እንግዲህ ይህ ፓርቲኩሌት ኔቸር ኦፍ ማተር ተብሎ ይጠራል። ይህም ዋናው ሀሳብ ምንድነው? እያንዳንዱ ፓርቲክል የተሰራው ከትንሽዬ ፓርቲክሎች ነው ወይም ደግሞ ትናንሽ ሴክሬት ፓርቲክልስ ነው የሰሩት የሚል ሀሳብ አለበት። ስለዚህ ብዙ ፖስቱሌትስ አሉት ወይም ደግሞ ሜን ፖስቱሌትስ አሉ ወደ 5 የሚሆኑ ማለት ነው። ለነኚህም የመጀመሪያ ፖስቱሌት ማተር ኢዝ ሜድ አፕ ኦፍ ኤ ቲኒ ፓርቲክል ነው የሚለው። እያንዳንዱ ማተር ከትናንሽ የፓርቲክል ነው የተሰራው። ስለዚህ የአተም ትንሹ ዩኒት ፓርቲክሎች አሉት ነው ብሎ የሚናገረው የመጀመሪያው ፖስቱሌት ማለት ነው። ሁለተኛው ፖስቱሌት ደግሞ እንግዲህ the particles of a matter የማተሩ ወይም የቁስ አካሉ ፓርቲክሎች ደግሞ continuously in motion ነው ያሉት፣ እንቅስቃሴ ላይ ነው ያሉት። ሞሽናቸው ደረጃ ይለያይ እንጂ whether be solid liquid or gas በኮንቲኒዩስ ሞሽን ነው የሚገኙት ፓርቲክሎቹ ማለት ነው፣ ያለ እረፍት የሚሉት ሁለተኛው ፖስቱሌታቸው ነው ማለት ነው። ሶስተኛው ፖስቱሌታቸው ደግሞ እንግዲህ ፓርቲክል የማተሩ ማለት ነው whether be solid or liquid they have a space between them በመካከላቸው ቦታ ወይም ደግሞ ክፍተት አለ ማለት ነው። አንድ ፓርቲክል ከሌላኛው ፓርቲክል እንግዲህ በስቴቶቹ የተለያየ ቢሆንም ማለት ነው። ስለዚህ በመካከላቸው ስፔስ አለ የሚሉት ሁለተኛው ፖስቱሌት ነው ማለት ነው። ሶስተኛው ፖስቱሌት ነው። አራተኛው ፖስቱሌት when we add heat to the matter ወደ አንድ ቁስ አካል ሂት በጨመርን ቁጥር የማተርስ ፓርቲክል ወይም ደግሞ የማተሩ ፓርቲክሎች ሞሽናቸው ይጨምራል የሚለው ደግሞ አራተኛው ህግ ወይም ደግሞ ፖስቱሌት ነው ማለት ነው። ስለዚህ ማንኛውም ሳብስታንስ ላይ ሂት ሲንጨምር ኦብቪየስሊ ሞሽኑ ይጨምራል ማለት ነው የፓርቲክሎቹ። አምስተኛው there are forces between the particles በእያንዳንዱ ፓርቲክል መካከል ፎርስ አለ ማለት የመቀራረብ አንድ ወደ መሆን ሊያስችል የሚችል ፎርስ አለ በመካከላቸው። እንግዲህ ስትሮንግ ነው አይደለም፣ አሁንም ደግሞ በስቴቶቹ የሚወሰን ቢሆንም ማለት ነው። ስለዚህ there is a force በመካከላቸው ፎርስ አለ ማለት ነው። የመጨረሻውና ስድስተኛው ፓርቲክል ፖስቱሌት ወይም ደግሞ ፖስቱሌትስ ኦፍ ፓርቲክል ሞዴል ኦፍ ዲሲ አተም አንዱ አተም የተሰራበት ከሌላኛው ሳብ አቶሚክ ፓርቲክልስ የተለያየ ነው። ይሄ ኦብቪየስ ነው። ማንኛውም ሳብስታንስ ሲሰራ አንዱ ከሌላው ዲፈር ያደርጋል ወይም የተለያየ ነው የሚለው ይሆናል ማለት ነው። ላይክ ኤንድ ሰብስክራይብ አድርጉና አመሰግናለሁ።